ሰላም ሰላም። እሺ ምን ልታዝልህ? ደም ለመስጠት ነበር ዛሬ የመጣሁት። ማንንተ? አዎ እኔ ምን ነው? ስልክ ቁጥሩን ስጠኝና አጥንት መሰብሰብ ስንጀምር እንደውልልሃለሁ። ሄሎ ባባዬ። አቤት አቢ። ሚስማር በእንግሊዘኛ ምን ይባላል? ስንት ቁጥር ሚስማር? ባባይ አቤት አቢ። ይሄ ቦምብ እጃችን ላይ እንዳይፈነዳ እኔ ፈራው። እንዳትፈራ እኔ ሌላ ቦምብ ይዣለሁ። ምን አልፈራም። ሄሎ አቢ። አቤት ባባዬ። አረበኛ ቋንቋ እናገር እችላለሁ እኮ። ኧረ ላሽ እስኪ አንዱን ንገረኝ ታዲያ። አላ ኢንቪሲቱ። ሄሎ ባባዬ። አቤት አቢ። ሰው እንዳይረሳኝ ምን ማድረግ አለብኝ እኔ? ገንዘብ ተበደር። ሄሎ አቢ። አቤት ባባዬ። ዲሽ እኮ ገዛው። ገንዘቡን ከየት አምጥተህ? ቲቪውን ሽጬ። ሄሎ አቢ። አቤት ባባዬ። አይ ዶንት ናው ማለት በአማርኛ ምን ማለት ነው? አላውቅም። ቢታውቅ ኖሮ ይገርመኝ ነበረ። መልሱን ነው የነገርኩህ አሁን። ባባ። አቤት አቢ። ምን ሆነህ ነው? በዚህ ራሴ ላጠፋ ነው። ራስን የምታጠፋ ከሆነ ታዲያ ለምንድን ነው ብላውን የምታጥበው? ቴታኖስ እንዳየ። ባባዬ። አቤት አቢ። የምድር ወገብ ስፋት ስንት ነው? ለምድር ጫማ እንጂ ሱሪ ገዝቼ አላውቅም። አንተ የት ሄደህ ነው በዚህ በጠዋት? ኧረ ባዬ ትምህርትና ውጤታችሁ ዘዱ ተብሎ ሰላም ጣይቼ። ውጤትን ይዘህ መጣ? በል እስኪ አምጣ ልሂልህ። አንተ ደደብ እንዴት እንደዚህ የሞተ ውጤት ታመጣለህ? ጎረቤታችን ያለችውን ብሌንን አታይም አንተ? እንደሷ ጥሩ ውጤት አታመጣም? ኧረ ባዬ እሷን እያየሁ አይደል እንደዚህ የሞተ ውጤት ያመጣል። እሺ ተማሪዎች የዛሬ ክፍለ ጊዜያችን ስለ ኤችአይቪ ነው። ባባ ኤችአይቪ ምንድን ነው? ኤችአይቪ የዛሬ ክፍለ ጊዜያችን ነው።